እንዴት ናችሁ? መተናል ሰዓታችንን ጠብቀን። ዛሬ ደግሞ እንደተለመደው ቆንጆ ሀሳብ ይዘን መተናል። የቡና ቁርስ አረ ግን የቡና ቁርስ መች ነው የምታቀርቢልን? መች ነው የሚቀርበው እሱ ነገር? እንዲሁ በስም ብቻ ቀራችሁ ያለ ነው። ለዛ ነው። አዎ ይቅርታ፣ ካሜራ ውስጥ ማስገባት አልቻለም። ዛሬ የምናወራበት ሀሳብ ምንድነው? የማድነቅ ባህላችን ነው። አገራችን ላይ ያለ ሊሆን ይችላል፣ በቤተሰብ ሊሆን ይችላል። የማድነቅ ባህላችን ምን ይመስላል? ወይም ማድነቅ ላንቺ ምን ማለት ነው? ማድነቅ ያው ብዙ እንትን አለው። ማድነቅ ራሱ የተለያዩ ነገሮችን ስለሚይዝ ምን ማድነቅ ነው የሚለውን ነገር ስለሚይዝ ሀሳቡ ብዙ ነው። ነገር ግን የማድነቅ ባህላችን እኛ ሀገር እንደኔ ሀሳብ በጣም ዝቅተኛ ነው ብዬ ነው የማስበው። ኦኬ፣ ግን ራሱ ንግግሩ ራሱ ማድነቅ ማለት ነው ላንቺ? ማድነቅ ማለት የሆነ ነገር አይተነው ፊል ያደረግነው ነገር ፖዚቲቭ ወይ ኤክስፕረስ የማድረግ ወይ ነው። ኦኬ በጣም አሪፍ። ለኔ ደግሞ ማድነቅ ማለት ጥሩ ነገር አይተሽ ሊሆን ይችላል እዛ ሰው ላይ ማለት ነው። ኢቭን ውበት ራሱ እንደተመልካቹ ነው ይባል አይደለ? ጥሩ ነገር አይተሽ በቃ ፖዚቲቭ ነገር ለዛ ሰው መስጠት፣ ፖዚቲቭ ኢነርጂ ለዛ ሰው ሼር ማድረግ። ለምሳሌ ዛሬ ቆንጆ ሆና ወጣ ሊሆን ይችላል፣ ወይ ዛሬ ቆንጆ አምሮበት ወጥቶ ሊሆን ይችላል። ዛሬ ቆንጆ ነው ያምራል። አይ ግን ወንድ ከሆነ ግን ችግር ሊፈጠር ይችላል። ከማድነቅ ላይ ታይ ይችላል። አይ ቲንክ እሱን ወደ በኋላ እንመጣበታለን። ግን ጠንካራ ሰራተኛም ሊሆን ይችላል። ሰዎች ያላቸው ኳሊቲ ስትሬንግዛቸውን አውትሻይን ማድረግ ለኔ ያን እንደ ማድነቅ እቆጥረዋለሁ። ኦ ማይ ጋድ! እና ማህበረሰባችንን እንገምግመውና ማህበረሰባችን እሱን ሊያትቦጭቀው፣ እኛ ግን ያው ጥሩ ቆንጆ ፖዚቲቪቲ ነው ለሰው ሼር ማድረግ የምንፈልገው። ይሄ ነጭ ከትን ይመጣው ከማን ነው? አላውቀውም። ማን ነው? ይሻላል ላይ ይሻላል እንጂ ክፍለ ሀገር አካባቢ ኢን ማይ ኦፒኒየን አናሳ ነው ብዬ ነው የማስበው። እና ምን ላይ ነው የሚያደንቀው የምንለው ደግሞ ኔጌቲቭ ነገር ላይ ነው የሚያደንቀው። ምን ማለት ይደረጋል? ለምሳሌ ወድቆ እግሩ ሲሰበር ወይ እግሯ ሲሰበር ጦስሽኝ፣ ይሄ ግን ማን ነገር ነው? ሻት አፕ እስቲ ወደ ራስ ለሰው ይድም ያልሽኝ ነው። ለምን እኔ ላይ ታፈጣለህ? ሀሳቡን ያመነጨው እሱ። የማድነቅ ባህሉ ያው እንደተነጋገር ነው ብዙም አይደለም። ነገር ግን የኛ ህብረተሰብ ይሄ በብዙ ሰዎች በሚሰበሰቡበት ጊዜ ለምሳሌ ለሰርግ ሊሆን ይችላል። አሁን ለሰርግ ባልና ሚስቶቹ እንደዚህ ትጋት ይሄን ሁሉ አመት ቆይተው ምናምን የእንትና ልጅ ጥሩ ናት እኮ የገሌ ልጅ እየተባባሉ ይደናነቃሉ። ለግራጁዌሽን አንበሳ እኮ ነው ምናምን ልጅ ሰፖርት ነው ዋንጫ አሸነፈ ልጅ። የዛ ሰዓት ልጁ በጣም ነው በቃ እንትን የሚሆነው ኢንካሬጅ ራሱ ይሆናል። ከዛስ ደግሞ ለለቅሶ ደግሞ ያው ማድነቅ ባይሆንም ያው በቃ እንደዚህ እኮ ስለሆነ ጥሩ ነገር ላደረጉላቸው በሀዘን ለደረሱላቸው ሰው ፕላስ እሷ እንደዚህ አይነት ሰው ነበረች፣ ጥሩ ነገር አድርጋ ነው የሞተችው። እንደዚህ ነው ስሟ ይነሳል እኮ ሞተው ከመቃብር በላይ ነው ምናምን እየተባለ አለ። ግን ደግሞ ኢንዲቪጁዋሊ ፐርሰን ስንሄድ ሜቢ ኔጌቲቭ ካልቸር ሊሆን ይችላል፣ አላውቅም። ብዙም ኤክስፕረስ አንደራረግ ዋው ዩ ሉክ ናይስ ዩ ሉክ ምናምን ልክ እንደ ውጪዎቹ ይሄ ካልቸር የለንም። ምክንያቱ ብዙ ሊሆን ይችላል ባክግራውንዱ፣ ግን ያ ነገር የለም። ኢቭን እንደውም የሆነ ሰው ዋው ዛሬ አምሮብሻል ሲባል ለምን እንደዛ አለች ምን ፈልጋ ነው? አዎ። እና ይሄ የማድነቅ ካልቸር ትንሽ ከመሆኑ የተነሳ ራሱ ዛሬ አምሮብሻል፣ ቀሚስሽ ያምራል፣ ኧረ ይሄ ስንት አመቱ እንትን ያለ ነው ምናምን ብሎ ኢንስቴድ ኦፍ ቴንክ ዩ ያን ነገር መቀበል አንችልም። አዎ ያ ነገር አለ። እስቲ ሴይ በጣም ሰምቲንግ ትክክል ነሽ። ያልሻቸው ነገሮች በጣም ትክክል ናቸው። እንዳልሽው የመደናነቅ ባህላችን የሆነ አይነት መሰብሰቦችን ይፈልጋል። እንዳልሽው ፕሮግራም ሊሆን ይችላል፣ የሆነ ብዙ ሰው የተሰበሰበበት ቦታ ላይ በቃ ለዛ ሰው እውቅና መስጠት የሚጠይቅ ይሆናል። ከዛ ግን ኢንዲፕ ደግሞ ስትመጪ ፋሚሊ ላይ እህት ወንድም ሆነ
ወንድም እህቱን የሚያደንቅበት ነገር በቃ ከሌላ ነገር ጋር ሪሌት ይደረጋል። ፐርሰናል አይደለም እኔ ያደንቁኛል። የቤተሰብሽ ነው የቅርብ ያለሽን ዙሪያሽ ያለን ሰው አድናቆት በጣም ቫልዩ ታደርጊዋለሽ። ውጪ ሰው ከሚያደንቅሽ ቤተሰብሽ ቅርብሽ ያለ ሰው ሲያደንቅሽ ኢቭን ስትሬንግዝሽን ያ ሰው ሲነግርሽ በጣም እዛ ላይ ዲፕ አድርገሽ መስራት በደንብ እና ደግሞ ዩ ፊል ኮንፊደንስ ወይ እንደዚህ ለካስ ቫልዩ ያለ ፋሚሊ ባይ ዘ ዌይ ቬሪ ኢምፖርታንት ነው። ፋሚሊሽ ላይ የምትደነቂ ምናምን ትደረጊ አውት ሳይድ ምንም እንትን ቢል የሆነ ቫልዩሽን ስለሚያሳውቁሽ ባለፈው በተለያዩ አረስቶች አውጥተናል። በጣም የፋሚሊ ነገር በጣም ቦታ ትሰጪዋለሽ። ያለሽን ጥንካሬ በጣም ይጨምርልሻል። ብዙ ስትራግል እያሳለፍሽ ምናምን ቢሆንም ኢንጆይ ታደርጊዋለሽ ቤተሰብሽ የሚያደንቅሽ ሲሆን ያው በስራሽ ጠንካራ እንድትሆኚ ያደርግሻል ምናምን እና ግን በሆነ መንገድ ደግሞ ማህበረሰባችን ጉድለት አለበት። ሲያደንቅሽ አሁን እንዳልሽ ወይ ታምሪያለሽ ቆንጆ ነሽ ምናምን ሲል ለምሳሌ ተቃራኒ ጾታ ቢያደንቅሽ የሆነ ነገር ተፈልጎ ነው የሚባለው። What's happening? ምን ፈልጎ ይሆን የማይሆነው ስልኬ ሊቀበለኝ ይሆን? አያት እኮ የሆነ ፕሮግራም ላይ ተገናኝተሽ ምናምን ከሆነ ቆይ እድርልሃለሁ ቼክ ላድርግና እደርልሃለሁ ቼክ ላድርግ አትነቃችሉ ወይ ያ ሰው አቋሙ ሲያምር ምናምን ካላችሁ ቆይ ባለትዳር መሆኑ የሆነ ብቻ ጓደኝነት ወይ መፍጠር ሊሆን ይችላል። የሆነ ከሆነ ነገር ጋር ይገናኛል ወይ ከጥቅም ጋር ወይ የሆነ ነገር ሪሌት ይደረጋል። አደምሽ ፒውርሊ ያንን ሰው ማድነቅ አትችሉም የሚል ኢንታይትልመንት ውስጣችሁ እንዲያድር ማህበረሰባችን አለማምዶናል ማለት ነው። ያ ደግሞ ጥሩ አይመስለኝም። ከዛ ወዴት ይሄዳል ያ ነገር? ቆንጆ ነሽ እኮ ምናምን ሲል ያንን አድማይሬሽን አትቀበዩ። ጸጉርሽ እኮ ያምራል ምናምን ምን ይሄ እኮ ተሰባብሮ ጸጉር ነው ብለሽ ነው እንዲሁ ነው እንትን ያለው ምናምን ብለሻል። ቅድም ስልሽ ተሰባብሯል ብለሻል። ተሰባብሯል ጸጉር ግን ያምራል። ቴንክ ዩ እዚህ ጋር ልጠይቅሽና ማለት ነው እንደዚህ አይነት ሰዎች ገጥሞሽ ያውቃሉ? የሆነ ቆንጆ ቦርሳ ይዘው ሊሆን ይችላል ወይ የሆነ ሻርፕ ሊሆን ይችላል ልብስ ሊሆን ይችላል ብቻ ዋው ያደረግሽው ነገር ሲያምር ሲል እንኪ የሚልሳ እነዚህ ከምን ታያቸዋለሽ? አረጋግሙኝ ያውቃሉ። አዎ ኖ ያወደድኩት አንቺ ላይ ነው ብለሽ መቀበል አልችልም። ኦኬ በቃና ተመኝተሽ የሚመስላችሁ ጥሩነት ይመስለኛል። በጣም ጥሩነት ነው። ይሄ ከልብ ጥሩነት ነው። የምትወጂው ነገር መስጠት ማለት በጣም ጥሩ ነው። ወይ በቃ ከወደድሽ አንቺ ላንቺውን የወደድሽውን ነገር ላንቺ ማድረግ ላንቺ ሼር ካረኩኝ በጣም ልቤ ቆንጆ ነው ጥሩ ነው ማለት። ከዛ ትደነግጫለሽ አንቺ አይደለም እኔ የወደድኩት እኮ አንቺ ላይ ነው አንቺ አርገሽው ነው እኔ ለመውሰድ ፈልጌ አይደለም። ኖ እኔ ሌላ አለኝ። እኔ እንደውም ሲጀመር ብዙ አሉ ውሰጁ ብሎ የሆነ ሽቶ ነበር ተቀብተው መጣ። ከዛ ካልሰጠውሽ አለች እኔ ደግሞ ባንገቴ ቢል አልቀበልም አለረበስ አለሽ ወሰጁ የዛሬውን እኮ አይደለም ትዝ ይልሻል ማርያምን ምን መቀበል አልችልም ማርያምን። እኔ ግን እንደዛ የሚሉ ሰዎች በጣም ነው እንትን ገርሞኛል። ከስዊት ራሱ አይደለም እኔ ማስበው ማለት ዋው ይሄ ነገር ያምራል ስላቸው ውሰጁ ምናምን ሲሉ እኔ ልወስደው አይደለም ማለት አልነበረብኝም እንዴ ምናምን በጣም ሲያስጨንቁሽ ወይ እንደዛ በቃ ማለት አልነበረብኝም ያውቃለሁ። ሰልፍ ኮንፊደንስም ጭምር ነው እንደዛም ብያለሁ። አድናቆትን መቀበል አለመቻል ከሰልፍ ኮንፊደንስ ጋር ይገናኛል። አዎ በቃ ሎ ሰልፍ ኮንፊደንስ ይኖርሽ ነው። ምክንያቱም አንዳንዴ ሰው ሲያደንቅሽ ነው ራሱ ያለሽን ነገር የምታውቂው። አንቺ ጎበዝ ነሽ እኮ በስማም ንግግር ላይ እኮ ንግግር ስታደርጊ ጎበዝ ጠንካራ ነሽ ምናምን ሲልሽ ምን ዝም ብዬ ነው የማወራው ምናምን ነገር እንዳትሉ በቃ ትንሽ ነገርም ቫልዩ ሰጣችሁ ቴንኪዩ አመሰግናለሁ እንዴት አይተውት ይሆን ቆንጆ እይታ አላቸው ብላችሁ ቴንኪዩ ማለትን ልመዱ። ኢቭን ኢፍ አድማይሬሽኑ ደግሞ በባድም ባይሆን ራሱ አሁን ለምሳሌ እኔ በጥሩ ነገር ዋው ልልሽ ይችላል። ከዛ ደግሞ የሆነ ሮንግ የሆነ ነገር ኖሮ ደግሞ ይሄ ነገር ስልም ደግሞ በፖዚቲቭ መቀበል ዋው ቴንክ ዩ ይሄኛው ጉድለቴን አላውቀውም ነበር ኢምፕሩቭ ለማድረግ ማለት ነው ትክክል እንዳልሆነ ይረዳልና የማድነቅ ካልቸራችን ኦቨርኦል እኛ ጋር እንዴት ታይዋለሽ? ጥሩ ነው ወይስ በራሴ ሳይው
ጥሩ አይደለም። No God please no no ያን ያህል አይደለም እና ሰውን ለጥንካሬው ከማድነቅ ይልቅ ለውድቀቱ ምን ደርስለት አይነት ይመስለኛል። ለምሳሌ አንድ ሰው ጠንካራ ሆኖ ሰርቶ ጎብዞ የሆነ ቦታ ሲደርስ ከማድነቅ ይልቅ ውድቀቱ ላይ አይዞህ ምን አንተ ልጅ ነህ ሰርተህ ነገ ታድጋለህ ምን ጦስን ይውሰደው ጦስን ይዞ ይሄድ ልጅ ነህ ምናምን እየተባለ በውድቀቱ እንዴት ነው ድጋፍ ነገር ያደረግንለት እንሄዳለን። እሱ ሊጠቅመውም ላይጠቅመውም ይችላል እንደየሰው ፐርሰናሊቲ ነው። ለምሳሌ ውድቀት ውስጥ ሆኖ በሰዎች ድጋፍ ያንን ውድቀቱን አሸንፎ የሚያልፍ ሰው አለ። በዛው ልክ ደግሞ እዛው ውድቀት ውስጥ እየዋኘ የራሱ ሪስፖንስ ነው ማለት ነው። የራሱ ቤዝዶን የራሱ ጥንካሬ ነው የሚወስነው ማለት ነው። እና ሞር ምናተኩረው ለስኬታችን ሳይሆን አድናቆት የምንሰጠው ለውድቀታችን ነው። ወጥፍ ለምሳሌ ለስኬትስ እስቲ ንገር። ለስኬት ሲሆን ተው ዝም በል ምናምን ነው የሚባለው። እንደው አትጀምረው ትከስራለህ። ይሄ ነገር ግን ያዋጣል። ልክ ነሽ አይደል? ይሄ ነገር ግን ያዋጣሃል ብለህ ነው ጥናት ግን አድርገሃል። እንደውም በጣም ጥሩ ሀሳብ ነው ያሰብከው። ጎ ሄድ ምናምን ሳይሆን ጓደኞችን የሚሰሩትን አይታል። ከጓደኛሽ ጋር ወይ ከወንድምሽ ጋር ቤተሰብ ውስጥ ካለ እንትናን ብታማክረው እኮ ጥሩ ነው ምናምን ይሉሻል። በፖዚቲቭ ወይ ሳይሆን በባድ ትክክለኛ ለሰፖርት ለማድረግ ሳይሆን እንዲሁ ለላፋችን ይሆናል ሰፖርት የምናደርገው። ሰው ሰፖርት ትክክለኛ ሰፖርት የሚያደርገን ሰው ሩቅ ያለ ሰው ጄኒው በጣም ቅርብሽ ያለ ሰው ምቀኝነት አለበት። እውነት ሰላኝን ትልትና እንዴ አይነት ከኔ በላይ ስኬት ላይ ልደርስ በደንብ ስትንብሽ በደንብ ያኔ ደስ ይላል። ተጠቀም እና የሩቅ ሰው ነው እንትን የሚለን በደንብ ለምን ያ ሰው ምንም ኔጌቲቭም ነገር የለውም አንቺ ጋር ፖዚቲቭም ነገር የለውም። ስለዚህ ኦነስትሊ ነው ኒውትራል ነው። በስርዓቱ ሰፖርት ያደርግሻል። በቃ ጄኒውን ነው የሚሆነው። እንትንሽ ቅርብሽ ያለ ሰው ግን አረታይ ቅርብሽ ነገር ማይንድ ዩ ሰው መጠንቀቅ ያለበት እንደውም ቅርቡ ያለውን ሰው ነው። ምን እንደሚባል የሆነ እኮ አባባል አለ። ምን የሚባል ሌባ ከሩቅ አይደለም ከማላቀው መላክ የማቀው ሰይጣን አረሳው። Shut up. ዙሪያሽ ያለ ሰው ነው የሚያጠቃሽ። ምቀኛ ይባላል። ምቀኛ ምናምን እንደዛ ነገር ይሰጣል በእኛ አገር ታይትል ማለት ነው። ስለማያደርግ ይሄ ካልቸር ስለሌለ በምቀኛ ሪፕለስ ሊደረግ ይችላል። እንትን የማያደርግ ሰው ያንቺ አድማየር የማያደርግሽ ሰው ወይ ምትሰሪው ነገር ያየው አይደለም ወይ ደግሞ አንቺ ያደረግሽው ነገር ደስ አላለውም። ሰው አድማየር ላይ ያደርግሽ አልፈለገም። ያ ማለት ደግሞ ጎን ለጎን ሁላ ሰው ከቤተሰቡ ጋር ከጓደኛው ጋር ስራ ምናምን ሲጀምር ታው ይቅርብ ገንዘብ የነካው ነገር ጥሩ አይሆንም። አብሮ ከመስራት ይልቅ ለብቻ የሚችሉ ነገሮችን ነው በደንብ ቦልድ ተደርገው የሚነሱባቸው። ታው ይቅርብ የገንዘብ ነገር ምናምን ወደ ለምን ፖይንት አለ። አዎ ግን አይበረታታም ነው። ካልተበረታታ ደግሞ እንዴት ነው ሰው የሚሰራው? አስቢው አንቺ ከምታውቂው ሰው ጋር ብዙ ነገርሽን የምታውቂው ስትሬንግዙን ምናምን የምታውቂለት ሰው ጋር መስራት መቻል ብዙ ስራ ነው የሚያቀልልሽ እና ሰክሰስፉል ለመሆንሽም ቲም ወርክ ምናምን ሰፖርት አናደርግም። ታው ይቅርብህ ብቻ ብትሰራ ይሻልም ነው የምንለው ኮላብ ከማድረግ ይልቅ ብዙ ጊዜ ማለት ነው። እና ብዙም የማድነቅ ባህላችን ጥሩ አይደለም። አሁን ለምሳሌ ያው ይሄ ከኛ በላይ ባሉ ጀነሬሽኖች ነው። ለምሳሌ የሆነ ነገር ቆንጆ ሆኖ ፀጉርሽ ሲያምር የፈረደበት ፀጉሬ ነው የሚያምረው ፀጉርሽ ሲያምር ምናምን ብባል ኦ ማይ ጋድ ተፊበት ምናምን እላለሁ። እኔ ከየት እንደመጣ አላውቅም። ያማረኝ ለምንድን ነው አላውቅም። ድሮ ስትሳሚ ምናምን ስተፈብሽ አስተፍሽ ታውቂያለሽ? አንድ ሰው ጭርት በጭርት ሆነን የለ እንዴ? ይገርማችኋል። ወቅቱ የሰርግ ነው። ክላክስ ምናምን ከሰማችሁ ቀርቧል። ለነገሩ ችግር የለውም እናሳያችሁ። ቆይ አንዴ ባት ይሻላል ካልሽ ደግሞ መጥፋት አለብሽ። ምንድን ነው የሚተፋው? As we don't have the capacity. ቃሉ ማለትሽን ይዞት እንዲሄድ መሰለኝ። ያምራል ስትይ ስትተፊው በቃ
የሆነ ነገር አለ። በልጅነታችን ተስመን እኮ ተፍተውብን ጭርት በር እኔ ተፍተውብኝ በእውነት እኛ ቤት ማንም የሚተፋ ሰው አናውቅም። ግን እንደዛ ሰው ሲሉ ወይ መንገድ ላይ የሰፈር ሰው ምናምን ካልሆነ እኛ ቤት የሚተፋ ሰው መጥቶ አያውቅም። ባይዘው ማናችንም ተተፍቶብን አያውቅም። እና እንደሚባል ግን አውቃለሁ። መንገድ ላይ ግን ተተፍቶብሽ እኮ ያውቃል መንገድ አንዴ ኖርማል ሰው ክፉ ምናምን ሳይባል ራሳቸው ስሞች ምን እንደሆነ እስቲ የምታውቁ ሰዎች ስለመጥፋት እና በሀገራችን ባህል ደግሞ ብዙ ጊዜ አሁን ከተማችን ላይ እንደሚታወቀው የሆነ ቆንጆ መልክ ምናምን ያላት ሴት ስታይ ምንድን ነው የምትይው አንቺ? ዋው you look cute ታምራለች ምናምን በጣም ታምራለች ተናይ ሀጊው ምናምን እላለሁ እኔ። ክፍለ ሀገር ደግሞ ስትሄጂ ምን ቢባል ጥሩ ነው? ኦኬ ገምች ምን የሚሉም አይመስለኝም መተፋፋቱ ነገር ስላለ ይላሉ። እስቲ ንገሪኝ በእናትሽ። ያው እንግዲህ ብዙ ጊዜ ይሄ እህል ያምራል ነው የሚሉት። ቆንጆ ሰው ሲያይ ይሄ እህል ያምራል ላለማድነቅ ነው። ሰው የበላው ነው የሚያሳምረው ለማለት ፈልገው ነው። ፕላስ አንቺ አሁን ዙሪያ ጥምጥም ምን አስኬዳችሁ? የበላሹ ፕራይዳቸው እኮ ነው። አንደኛ እኮ በትክክለኛው ቀጥታ ዳይሬክትሊ ማድነቅ ያልቻሉበት ምክንያት ይወዳልኛ አንተ እኛ ካልቸር በቅንያት ትምጭብኝ ዳይሬክትሊ ራሱን ላለመጥራት ይሄ እህል ያምራል ነው የሚሉት። ይሄ እህል ያምራል ካሉ ያቺ እህሉ ነው እንጂ ያን እህል ባትበይ ማለት ነው እኮ አታምሪም ማለት እያሉ ነው። ገብቶሻል? ለሚያልፉ ቀናቶች የማያልፍ ነገር አትናገር ማለት የዚህን ጊዜ ነው። አይደል? you have to understand ያሉ ያሉት እህሉ ቆንጆ ስለሆነ ነው ቆንጆ እሺ እንጂ እህሉ ቆንጆ ባይሆን ኖሮ ቆንጆ አልሆንሽም። አንቺ ሳይሆን እህሉን ነው። ሰው ቆሞ ያው የሚሄደው ሲበላ ነው። ስለዚህ አደምሽ የሚያምር ከሆነ ይሄ እህል ያምራል ነው የሚሉት። ሁሉ ግን በቃ እግዚአብሔር ስራ ያምራል ማለት ይሻላችኋል። ባይሆን እግዚአብሔር ይመስገን ቢሉ አሪፍ ነው። ወይ እግዚአብሔር ማሻአላህ ይላሉ እንትኖች ሙስሊሞች። እሱ ፖዚቲቭ በጣም ምርጥ ነው፣ ጥሩ ነው። ከዛ ደግሞ እንደ ማህበረሰብ የማድነቅ ባህላችን እንዴት ነው መሆን ያለበት? ከቤተሰብ ጀምሮ እንዴት ነው መሆን ያለበት? እንዴት ነው ማድነቅ ያለብን ሰው? አንደኛ እንደ ካልቸር ያንን መለማመድ አለብን። አሁን ያ ነገር ተለማምደሽ ማታውቂው ካልሆነ ይሄንን ስለሰማሽ ማድነቅ አለብኝ ስላልሽ እንትን ልትያትሽ ሶ መጀመሪያ መለማመድ አለብሽ። ለምሳሌ ማናችንም አሁን የሆነ ነገር አይተን ለዛ ነገር ወይ እንወደዋለን። በእርግጥ የማያስተውሉ ሰዎች አሉ። ያን ነገር ምንም ኖቲስ የማያደርጉ ሰዎች ምንም ሴንስ የማያደርጉ ምናምን፣ ግን የሆነ ነገር ግን ይኖራል። ወይ ደስ ብሏቸው የሚያልፍ ወይ ደግሞ ደስ ሳይላቸው የሚያልፍ አስጠልቷቸው ወይ በጣም ደስ ብሏቸው ወይ ኢን ቢትዊን ከሆነ ችግር የለም። እንደዛ ከሆነ ያን ነገር ለምን ነው የማናወጣው? ለምን ፕራይድ ይዘናል? አንደኛ ፕራይድ ይመስለኛል እንዳይወጣ የሚያደርገው እንዳይናገሩት የሚያደርገው ዋው ይሄ ነገር ደስ ይላል ምናምን ማለትም መለማመድ አለብን። ከትንንሽ ነገሮች ከምናያቸው ነገሮች ያን ነገር ፖዚቲቭ ሆኖ አይደል? እንዴት ነው ትፈሪያለሽ አንቺም ለማድነቅ እኮ ለምን በሆነ ነገር ያስቡኝ ይሆን ትያለሽ። ለምሳሌ ቅድም እንዳልነው ተቃራኒ ጾታ ከሆነ በሌላ ይታሰብብሻል። ዳይሬክትሊ ደግሞ የራስሽን ተመሳሳይ ጾታ ደግሞ ከሆነ ቀንታ ነው እንዴ ምን ፈልጋ ነው ምናምን የሚባል ነገር ሴንስ እንዳይደረግብሽ በቃ አታደንቂም። ይዘሹ ቁጭት ያለሽ ግን ሰዋዊነት ነው ማድነቅ ባህላችን ኢትስ ኖርማል ኮኖ የማህበረሰብንም ደግሞ ኢንቴግሬሽን ይጨምራል፣ ቦንድም ይጨምራል። በእውነት ያ ሰው ባይዘው ያውናንቺ የሆነ ሰው ዋው ምናምን ስትይ እሱ ደግሞ ነገ እንድትይ ታስተምራለሽ። እሱም ሌላ ቦታ ሄዶ ፕላስ አንቺን ራሱ ልጅ ይችላል የሆነ ነገር ትክክል ወይ አስለምድሽኝ እኮ ሰው ብሎሽ አያውቅም። በጣም ትክክል እውነት። እና ይሄ ኢንዳይሬክትሊ ጥሩ አይነት እንትን እንፈጥራለን ማህበረሰቡ ላይ ማለት ነው። እና ደስ ብሎን ስናወራበት ለምን ሼር አናደርጋቸው? ደስ የሚል እንትን ነበር። በጣም ምርጥ ነው። ዛሬ ሀሳባችን ያወራ ነው ግን ምን እናርግ ነው ያልሽው? ያው መለማመድ ነው መግለጽ መቻል ነው። ላየሽው ጥሩ ነገር የሆነ ምላሽ ሪያክት ማድረግ ጥሩ ሪያክሽን ላይ ፖዚቲቪቲ ነገር ለዛ ሰው ሼር ማድረግ። ሁለተኛ አሁን ለምሳሌ የሆነ ሰው ማለት ነው ዋው ይሄ ነገር ደስ ይላል ምናምን
ካላችሁ What's happening? Huh? ታስፈራራችሁ እንዴ? ይገባል ካላችሁ ማለት ነው ዋው ቴንክ ዩ ማለት አለብን። ከዛ ኔክስት ያ ሰው እንዲል እናደርገዋለን። አሁን ኔጌቲቭ ነገር ካለው ቢፈልግም ኔክስት ወይ ደሞ ይባላልስ ምናምን አይነት ነገር ሶ ይሄ ነገር የኛም ካልቸር አይደለም ኦፍ ኮርስ። አሁን ለምሳሌ ውጭ ሀገር ብትሄጂ እኮ በቃ በስማ ለእያንዳንዱ ነገርሽ በጣም ለእያንዳንዱ ዲቴል ነው የሚያዩሽ። ለእያንዳንዱ ነገርሽ ቫልዩ ያደርጋል። አሁን ባልስ ያለሽ ራሱ ፊሊፒን ደግሞ ነበረች እሷ ደግሞ ሁለተኛ ፊሊፒን ራሱ ፊሊፒኖች በጣም ባይዘው እንደው ምን ትመስያለሽ ብለውኛል። ነግሬሻለሁ። ኦፍ ኮርስ ትመስያለሽ። የሆነማ እንትን ቼክ ቢደረግ እኛን ትመስያለሽ እዚህ አካባቢ ነሽ ምናምን ተብያለሁ። ግን ያው ጸየም ባለው ማለት ነው እኔ ለእነሱ ጸይም ነኝ። ስለዚህ ነኝ ቀይ እና እንደዚህ ለእያንዳንዱ ነገርሽ ኢቭን ለጸጉር ቴክስቸርሽ ሊሆን ይችላል ጥፍርሽ አንቺ ኖቲስ አድርገሽ የማታውቂው ነገር አንቺ ኖርማል የሆነ ነገር ለነሱ በቃ በስመ አብ ሲያምር እንዴት ነው የሚያምረው ነገር ቆንጆ ነው ፕሮቴክትድ በቃ ሁላ ከሆነ ነገር ከሆነ ሪኮመንዴሽን ጋር ነው የሚነግሩሽ። ከዛ አንቺ ማየት ትጀምሪያለሽ እነሱ ላይ ከዛ ያድግብሻል ሰው። እዚህ ግን በቃ ታምር መፈጠር አለበት ለመደነቅ ወይ የሆነ ነገር ሜካፕ ተቀብታችሁ መውጣት አለባችሁ ወይ የሆነ ነገር አድርጋችሁ መውጣት አለባችሁ። ግን ሴቶቻችንም አድንቁ። ኢቭን አሁን ባለትዳሮች ምናምን መካከል ብዙ ጊዜ መደናነቅ የለም። ባልና ሚስቶችን በቃ ከተጋቡ በኋላ የመደናነቅ ምናምን አይተኝ እኔ ያሁን አላውቃቸውም፣ ግን የበፊቶቹ አይደናነቁ። ስላሁን የበፊቶቹማ በጣም እንትን ነው ወዳት አይደለም እንዲያገባዋት እንትን ፍቅር እስከ መቃብር ነው አይተሻል? አዎ አንብቤዋለሁ ፊልሙን ያየሁት እኔ። እሺ አድንቋት ሱብሃንአላህ ማገባሽ ጠላሽንም አንቺንም አገኘሁሽ ምናምን ያለው በቃ ሲናገራት ኦ ማይ ጋድ ልብ ደግሞ እነሱ ደግሞ አያድንቁ ዳይሬክት ስላልሆነ ተጣጣጣ በቅኔ ነው የሚያደንቁሽ። ግን ሴቶች እኮ ባሎቻቸው የማለቅ ሀብት ያለ አይመስልም። ወንዶች ነው የሚጠበቅባቸው አይደል እኮ ከፕራይድ አንፃር ነው እንዴ ሴቷን ማድረግ አለባት። የኔ ጀግናዬ እንዴ Wish I did a real thing proper. ቴሌኮም ሞት አይፈራም የሚባለው እኮ አስቢው። ስታደንቀው ደግሞ ምን ያህል ጠንካራ እንደሚሆን የምሬ ነው። ማርያም አሳጭ አይደለም ደስ ይለኝ ነው በሳይ ስትከንትሽ ከጎፈርሽ ጋር ማለት ነው። ማርያምን በጣም እንትን አለው በጣም ኢፌክት አለው። ስራው ላይ በጣም በርትቶ እንዲሰራ ምናምን ያደርገዋል። ግን አይ ቲንክ ከተጋቡ በኋላ ሁለቱም ወደ የራሳቸው ፎከስ ምናምን ወደ ስራ ምናምን ፎከስ ያደርጉና ይሄ አፕሪሺየት የመደራረጉ ነገር ብዙም ቫልዩ አይሰጠውም። ሬር ነው ተደናነቁ ለማለት ነው፣ ግን ሬር ነው። እኔ በማየው ብዙ እናታችሁ ወንድምና እህት አሁን ቅድምን ያለችኝ ነበር። ወንድምየው ለምሳሌ እህቴ አንቺ እኮ ልዩ ነሽ ሲላት ካልሲ ቆሽሽ ሆኖ ምን ፈልገህ ነው? ካልሲ ቆሸሸ ቲሸርት ቆሽሽ ላጥብልን ምን ፈልገህ ብድር ፈልገህ ነው? ለሚያልፉ ቀናቶች የማያልፍ ነገር አትናገር ማለት የዚህን ጊዜ ነው። ገና ይሄ ማላገጥ ግን አልቆርጥም ብዙ እኔ ምንም አይመስለኝም። አትቁረጭ ግን ያዛግን ነው እኔ ፊል አድርጌዋለሁ። ኧረ ደስ ይላል። ማርያም እንደዚህ ሪላክስ አድርገሽ ስትሰሪ ነው የሚመጣልሽ ራሱ እውነት። አሁን እኛ መች ሳይመጣልን እንዴ ደግሞ ጥሩ ነገር አውርተናል። አዎ ሶ እህትና ወንድም ምናምን ተደናነቁ። ለምሳሌ ከፊዚካል አቋም ሊሆን ይችላል፣ ካላት ጥሩ ባህሪ ሊሆን ይችላል። እነዛን ሰዎች አድንቁ። በአመት አንዴ ብቻ ለልደታቸው አው ለምሳሌ ዊሽ ብቻ አው ለምሳሌ ማለት ነው ሴሌብሪቲዎች ናቸው አላውቅም፣ ግን በቃ ሼፖ ያምራል። ወይኔ ሼፖ ሲያምር ስፖርት ሰርታ እኮ ነው። ስፖርት ሰርታ ቢሆን ሰርጀሪ ተሰርታ ቢሆን ምን አገባኝ ከሆነ በቃ ማድነቅ ያምራል። በቃ የሆነ አኩዝ መስጠት አያስፈልግም። ቅንድቧ ሲያምር ተሰርታው ነው እንትን ጥሩ ነገር ቪዲዮ ስታዩ ፊልተሩንም አድርጋ አላየሽም? እስቲ በፊልተር ስሩና እመሩ የሚላላይሽ ምን ሆነ እውነት አይቻለሁ። ፊልተር ማርጋ እስቲ ማምርባው እስቲ ሊያችሁ ቆንጆ እኮ አይደለችም ምንም ሼፕ ኤዲቲንግ ነው ምናምን የሚያምር ከሆነ ያምራል። የእግዚአብሔር ፍጥረት ነው ደግሞ ምንም በሉ ማለት ነው። ማርያምን ምንም የትኛውም አይነት ሰው የእግዚአብሔር ፍጥረት ነው እና ሁሉም ሰው የሚያምር ነገር አለው። የሚያምርላቸውን ነገር ቆንጆ ነገራቸውን አድንቁላቸው።
ሰው አለኝ እንዲሉም ነው የሚያስቡት እነዛ ሰዎች ውስጣቸው የሆነ ሰዋዊነት ባህሪ እንትን ይላል። ደግሞ ምንም ተደንቀሽ ማታቂ ሆነ ነገር ስትደነቂ ውሸት ነው የሚመስልሽ። የሰከሰ በጣም እንደ ወይኔ ጉዴ ነው የምትለው። ስለዚህ በቃ ተለማመዱ። በተለይ በጣም የምትቀርቧቸውን ሰዎች ምናምን በማድነቅ ተለማመዱ። ዙሪያችሁ ላሉ ሰዎች ማለት ነው። ማድነቅ ደግሞ የሚባለው ላይክ አንዳንዴ ቃልም ላይሆን ይችላል። የሆነ ነገር አቺቭ አድርገሽ እቺን ነገር ለዚህ ስራሽ ቴንክ ዩ ምናምን ብዬ እንትን ብለሽ በቃ ማድነቅ ነው። ባለ ነገር ነው ሲሰጥ ደግሞ ፍላሳ በጣም በቃ በጣም ማድነቅ በብዙ መንገድ ይገለጻል። እኛ ግን ችግር አለብን። እሱን ነገር ማሻሻል ይኖርብናል። አይ ቲንክ እንደምታሻሽሉት እርግጠኛ ነኝ። ዛሬ በጣም አምሮብሻል። አይ ላይ ከሩቅ ሳይሽ አቤት ልቤ ትርክክል እንደዚህ ነው ያልኩት። በቃ ሳይሽ ደስ ነው። ጸጉርሽ ስንት ኢንች ነው ግን? 26 አይ ሻኒ ሂውማን ቢሆን ያምራል አይደል? ያምራል ማለት አለ። ብራዚል ነገሮች ናቸው ያወራናቸው። አይ ሆፕ ስለዚህ አይ ላይክ ዩር ሄር ቴንክ ዩ ምን መጥፍሽ? አዎ የሆነ ነገር ስጪኝ። ማስቲካ ዛሬ እግዚአብሔር ይርዳ። የዛሬው ቪዲዮአችን ይሄን ይመስላል። ቴንክ ዩ ስቴይ ቲዩንድ Stay tuned. Stay tuned.